ጤና ይስጥልን። ሳሙና ለማምረት ሰፋ ባለ ነገር ላይ በማቀላቀል ብቻ ጽድት ያለ ሳሙና ማምረት እንደሚችሉ ያውቃሉ? ሞልዶቹን ከኛ ያገኛሉ። ሞልድ ብቻ ሳይሆን ኬሚካልም እናቀርባለን። አሰራር ቅደም ተከተሉ ምንም ፎርሙላ ሳናዛነፍ አሁን የምናሳያችሁ ይሆናል። ሳሙናው በሳይዝም ሆነ በግራም በጣም ጽድት ያለ ነው። በሚመዘንበት ጊዜ ግራሙ ከ200 ግራም በላይ ያልፋል። ከሚጠበቀው በላይም አረፋ የሚሰራ ሳሙና ነው። ወደ አዘገጃጀቱ ስንሄድ በቅድሚያ የሚያስፈልገን ዘይት ነው። ዘይትን የሚተካ የእንስሳት ስብ ወይም ሞራ መጠቀም ይቻላል። ዘይትን የምንጠቀመው እኛ ብቻ አይደለንም። በትላልቅ ፋብሪካዎች እንዲሁም በሳሙና ዝግጅት ጊዜ ዘይት ሳሙናውን ለመስራት ዋነኛው አካል ሆኖ ስለሚያገለግል ነው። በቀጣይ የምንጨምረው ቀለም ይሆናል። ቀለም በተለያዩ ምርጫዎች የተዘጋጁ ሲሆን እኛው ጋር ያገኙታል። እዚህ ላይ ባለው ስልክ ቁጥር ለሁሉም ኬሚካል እንዲሁም ለሞልዶቹ ይደውሉልን። ቀጥለን 100 ግራም ሶዳ አሽ በ4 ሚሊ ሊትር ውሃ በማቀላቀል በላዩ ላይ መጨመር። በዚህ ጊዜ ስናማስለው እጅግ ውብ የሆነ ከለር የሚሰጠን ይሆናል። ነገር ግን ሳሙናው በዚህ አላበቃም፣ እንቀጥላለን። በመቀጠል ዋነኛው የሳሙና ስራ የሚሰራበት 175 ግራም ኮስቲክ ሶዳ በ400 ሚሊ ሊትር ውሃ በመበጥበጥ በላዩ ላይ እንጨምራለን። መርሳት የሌለብን ነገር ኮስቲክ ሶዳ ሙቀት ስላለው ትንሽ እንዲቀዘቅዝ ማስቀመጥ ይኖርብናል። ቀጥለን በላዩ ላይ እየጨመርን በዝግታ እናማስላለን። በደንብ ስናቀላቅለው ቀለሙ ወደዚህ መቀየሩ አይቀሬ ነው። ስለዚህ ትንሽ ቀለም በላዩ ላይ ጠብ እናደርጋለን። ቀጥለን ቀለሙ እንዲቀላቀል በደንብ እናማስላለን። በመቀጠል 200 ሚሊ ሊትር የሚሆን ሶዲየም ሲልኬት በላዩ ላይ እንጨምራለን። ሶዲየም ሲልኬት ጥቅሙ ሳሙናው የጠነከረና የተያያዘ እንዲሆን ይረዳልናል። ቀጥለን 150 ሚሊ ሊትር የሚሆን ፎሚንግ ቡስተር በላዩ ላይ እንጨምራለን። ከስሙ እንደምንረዳው ፎሚንግ ቡስተር ጥቅሙ አረፋን በደንብ እንዲሰጥልን የሚረዳ ነው። ፎሚንግ ቡስተሩ በደንብ እንዲቀላቀል ካማሰልን በኋላ ሽቶ 30 ሚሊ ሊትር የሚሆን በላዩ ላይ እንጨምራለን። በዚህ መልክ ሳሙናችንን ካቀላቀልን ጨረስን ማለት ነው።
ሞልዳችንን አዘጋጅተን በላዩ ላይ እንጨምራለን። ልብ ይበሉ፣ እኛ በዚህ ሙያ ለረጅም ዓመታት ሰርተናል። አሁን ኬሚካል እያስመጣን ስለሆነ ከፎርሙላው ጋር በትንሽ ዋጋ በቤት ውስጥ መስራት እንድትችሉ እያቀረብን እንገኛለን። ስለዚህ እዚህ ላይ ባለው ስልክ ቁጥር በመደወል እኛን ማግኘት ይችላሉ። እንደዚህ አይነት ሚስጥራዊ የሆነ መረጃ እንዲደርሱ ላይክ እንዲሁም ሰብስክራይብ ማድረግ አይርሱ። እናመሰግናለን።